ሰላም ሰላም እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ክብር ለመድኃኔዓለም። እንዴት ናችሁ የቻናሌ ቤተሰቦች? እኔ ይቻላል እባላለሁኝ። ዛሬ ወሳኝ ሴቲንጎች 3 ሴቲንጎች ይዤላችሁ መጥቻለሁ። ስለ ጎግል ኢሜይላችንን እና የጠፋብንን ፓስወርድ እንዴት ማግኘት እንደምንችል፣ ሪካቨር ኢሜይል እንዴት ማስገባት እንደምንችል፣ እንደገና ኢሜይል ደልተን የምናስቀምጥበት ቦታ የተደለቱ ኢሜይሎችን እንደገና ክሊክ አድርገን ሴቲንግ ውስጥ ገብተን ስለሚያስቀምጡ እሱንም እናያለን። ምክንያቱም ኢሜል አፕሊኬሽን ውስጥ ገብተን ስለሚያጠራቅም የደለት ናቸው እራሱ ሴቲንግ ውስጥ ስለሚያካብት ያንንም እናያለን። አብራችሁን ቆዩ። መጀመሪያ የማሳያችሁ ጉግል ፓስወርድ ነው። ፓስወርዳችሁ የጠፋባችሁን የቲክቶክም የፌስቡክም ሁሉንም የምታገኙበትን ጉግል ፓስወርድን አሳያችኋለሁ። በሁለተኛ ደረጃ ኢሜል ፓስወርድ ፐርፌክት ሪከቨር ኢሜል እናያለን። ሪከቨር ኢሜል እንዴት ማስገባት እንደምንችል እሱን እናያለን። እንደገና ደግሞ ኢሜላችንን የተደለተ ኢሜል አፕሊኬሽን ውስጥ ገብተን የደለትናቸው እንዳለ ሴቲንግ ውስጥ ስለሚቀመጡ እነሱንም እናያለን። አብራችሁን ቆዩ። እዚህ ጋር የቁልፍ ምልክቷን እንጫናለን። ከዛ እንደዚህ ወደ ላይ ብለን እዚህ ጋር ማናጅ ፓስወርድ የሚለውን እነካለን። ከዛ ማናጅ ፓስወርድ የምንለውን ስንና ቲክቶክን ብነካው ፓስወርድን አገኛለሁ ማለት ነው። ስለዚህ እናንተም እንደዚሁ ልክ እንደዚህ ከፍታችሁ የምትፈልጉን አፕሊኬሽን የጠፋባችሁን ፓስወርድ ማግኘት ትችላላችሁ ማለት ነው። ከዚህ እንወጣና ደግሞ ሪካቨር ኢሜል በዚሁ እንትን ሪካቨር ኢሜል ብለን አሁን ይኸው ስልክ ቁጥሩም ሪካቨር ለምሳሌ ሪካቨር ኢሜል የሚለውን ብንጫነው እንደዚህ ሪካቨር ኢሜል መጠቀም ነው ማለት ነው። አየሽ እንደዚህ ስትነኩት እናንተ ጓደኛ ያላችሁትን ሪካቨር ኢሜል እዚህ ጋር መጠቀም ነው። ከዛ እዚህ ጋር ይሄ ሴፍ የሚለው ይከፈትላችኋል። ሴፍ ታደርጋላችሁ፣ ትወጣላችሁ። ግን እርግጠኛ ለመሆን በኢሜይላችሁ ኮድ መላኩን ኢሜይል ስማችሁን ፓስወርዳችሁን መቀየር ከፈለጋችሁ እዚህ ጋር ይሄን ታጫው። ይሄው ኔም ፎቶ ማድረግ ተፈለጋችሁ እዚህ ጋር